ሴት የተፈጠረች ከቀኝ ነው የተፈጠረችው። ከግራ የሚባልበት የራሱ ሀተት አለው። ለምን ከግራ ተባለ ሲባል ደም ያለች በግራ በኩል ነው። ሐኪም አለ እዚህ ውስጥ ያግዘኛል። ወደ ግራ በኩል ናት ያለች፣ ወደ ግራ ጎናችን ነው ልብ ያለች። ስለዚህ የግራ ጎናችን ደም ይበዛባታል። ሴቶችም ደም ይፈሳቸዋል ለማለት ከግራ ተፈጠሩ ይባላል። ሴት ተመልከቱ፣ ግራ ደካማ ነው። ሴቶችም በጉልበት በጥበብ ያሸንፋሉ እንጂ በጉልበት አያሸንፉምና ስለዚህ ከግራ ተፈጠሩ ተባሉ እንጂ ነው የተፈጠሩ ከቀኝ ጎን ነው። ለምን ሲባል ከግራና ከቀኝ ለመርዳት ፈጣን ማን ነው? አሁን የጭራ ቢወድቅ ከግራና ከቀኝ ማን ነው ፈጥኖ የሚያነሳው? ቀኝ በሉ። ለመርዳትም እንደ ሴት ያለ ፈጣን የለምና የአዳም እውነተኛ ረዳት ስለሆነች ከቀኝ ፈጠራት። የሴትን ያህል ረዳት በምድር ላይ አይገኝም ይባላል። አሁን ለምሳሌ ከቤት ውስጥ ልጅ ቢታመም አባት እንዲያው አሁን ስንት ሰዓት ቁጭ ይላል? ጥቂት 1-3 ሰዓት እንደው ቁጭ ብሎ በሉ እስቲ እንደው ሻይ ምንም በሉት ብሎ ወደ አፋፉ ነው የሚወጣ። አይሆንለትም። ለረጅም ሰዓት ታግሶ መርዳት ለወንድ ልጅ አልተሰጠውም። መርዳት ለሴት ልጅ ነው። መንከባከብ ተመልከቱ፣ መፈወስ፣ ማስታመም፣ መመገብ ለሴት ልጅ ነው። ስለዚህ ሴት ልጅ ፈጥና እንድትረዳ ከቀኝ የተፈጠረችበት ምክንያት በዚህ ነው። በምን ትረዳዋለች ሲባል ከቤት በፍትፍት ትረዳዋለች። እንግዳ ሲመጣ ፈትፍታ አጉርሳ ትሸኝለታለች። እሱ በሙግት ይረዳታል፣ እሷ በፍትፍት ትረዳዋለች። ጠላት ቢነሳ ሞግቶ ይረታላታል። እሷ ደግሞ ቢርበው ፈትፍታ እንግዳ ትሸኝለታለች። በምክር ትረዳዋለች። ሴት የላከው ሁላችሁ ጥሩም ከመከረች ሴት ልጅ ጥበቧ በጣም ግሩም ነው። እህቴ የበላ ለጥበብ ጥበብ በሴት የተመሰለችው ለዚህ ነው። ሴት የመከረችው ጽኑ ነው። ምክር ያለው ሰውም ይጸናል። ጥበብ ያለው ሰው እህቴ የበላ ለጥበብ ጥበብን እህቴ ነሽ በላት። ለምን ወንድሜ ነሽ በላት አልተባባል? መጽሐፍ ቅዱስ እኮ ነው። ጥበብን እህቴ ነሽ በላት፣ ወንድሜ ነህ በለው ያልተባለ ለምንድን ነው ስትሉ ምክር የማን ስለሆነ ነው? የሴት ልጅ ነው። ክፋትም ከመከረች ደግሞ አንተ ወንዱ ነህ ወገኛ ሱሪ ነው እንጂ መቼም እንደኔ ሴት ካለችው እዶ ሰው ምን ፈሪ ቢሆን አናቱን ብሎት የሚመጣ። መልካምም ከመከረችው ሴት የላከችው ሰው ሴት የመከረችው ሰው አሁን ይኸውላችሁ አገራችን እየጠፋች ያለች ጥሩ እናት ጠፍቶ ነው። ሴቶች ልጆቻችሁን ጥሩ አድርጋችሁ ብታሳድጉ ብትመክሩ ኑሮ ሴት የመከረው ሴት ያስተማረው አባቱ 100 ቀን ከነገረው እናቱ 1 ቀን የነገረችው ነው ልጅ የሚይዘው። ስለዚህ ተመልከቱ፣ ይህንን ለማስረዳት ከግራ ጎን ተፈጠረ። ስለዚህ በምክር ትረዳዋለች፣ በአቅልሎ ዋዕይ ትረዳዋለች። አቅልሎ ዋዕይ ማለት ምን ማለት ነው? ተመልከቱ፣ እሳት በማቅለል ትረዳዋለች። ይሄ አያሳትትም እንግዲህ አያስተረጉምም። በዚህ ታግዘዋለች። ሁለተኛ ደግሞ የጽድቅ ረዳት ትሆናለች። በሃይማኖት ትረዳዋለች።